ሃይ ሰላም እንዴት ናችሁ? ለራሴና ለእማማ እንዴት ምሳ እንደሰራው ላሳያችሁ። በተከተፈ ስጋ ላይ ጨው፣ በርበሬ፣ የኮረሪማ ዱቄት፣ የሮዝማሪ ዱቄት እና የቀረፋ ዱቄት አድርጌ ከላይ ዘይት በመጨመር አቀላቅዬ ለ30 ደቂቃ ማሪኔት አደረግኩ። በርበሬ ሲጨምር ቪዲዮ ስላልተቀረጸ ነው፣ እናንተ መጨመሩን እንዳትረሱ። ከዛ በኋላ በጋለ መጥበሻ ላይ የተዘጋጀውን ስጋ በማድረግ ጥብስ ማድረግ። ይሄ ቪዲዮ ለመጀመሪያ ጊዜ ይመጣላችሁ ፎሎ እንድታደርጉኝ በትህትና ጠይቃችኋለሁ። እንዲሁም ይህን ቪዲዮ ላይክ እና ሼር እንዲሁም ኮፒ ሊንክ እንድታደርጉልኝ በአክብሮት ጠይቃችኋለሁ። ከትንሽ ደቂቃ በኋላ ስጋው በምታዩት መልኩ ሲደርስ የተከተፈ ነጭ ሽንኩርትና ቀይ ሽንኩርት አስገባሁና አንድ ላይ ጠበስኩኝ። ሽንኩርቱን ካስገባው በኋላ እንዲህ አንድ ላይ ጠበስኩና በመጨረሻም አረንጓዴ ቃሪያ አስገብቼ ለትንሽ ደቂቃ ብቻ አንድ ላይ አቀላቀልኩና አበሰልኩኝ። በመጨረሻም የሰራሁት ምግብ እንደዚህ ቆንጆ ሆኖ ደረሰልኝ። በጣም ይጣፍጥ ነበር። እኔ እንደዚህ ቆንጆ አድርጌ ያቀረብኩና የሰራሁት ምግብ ለሁለት ሰው በቂ ስለነበረ ሁሌ እንደተለመደው እኔ ለአንድ ሰው ምሳ አካፈልኩኝ። ይህ ቪዲዮ ከተመቻችሁ ለሰዎች ሼር ማድረግና ሪፖስት ማድረግ እንዳትረሱ። ወዳችኋለሁ። ደህና ሁኑልኝ። ቻው ቻው።